ሰላም እንዴት ናችሁ? ውድ የሞና ቪዲዮ ተከታታዮች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ፋሚሊ ሁኑ። በዚህ ዩቲዩብ ቻናል በጣም ብዙ ስለ ጸጉር ከየት ያልሰማችኋቸውን ነገሮች አወራችኋለሁ። ስለ ብዙ ነገር ስለ ጸጉራችሁ ሙላት፣ ብዛት፣ እንዳይሳሳ፣ እንዳይሸብትባችሁ የተለያዩ ቲፖችን በየጊዜው ፖስት አደርግላችኋለሁ። ሰብስክራይብ፣ ላይክ እያደረጋችሁ ቻናሌ ፋሚሊ ሁኑ። ሄራን እባላለሁ። እስኪ ዛሬ ስለ ቪሊዮራ ሄር ኦይል አጠቃቀም እንዲሁም ምን እንዳሉ በውስጡ ትንሽ እንገራችሁ። ቪሊዮራ ሄር ኦይል እንግዲህ የኢንዲያን ሄር ግሮዝ ሴክሬት በውስጡ ያለበት ሲሆን ለረጅም ጊዜ ቢያንስ 1 አመት 2 አመት የሚሆን ተጠቅሜ ነው እንግዲህ ጸጉሬ ካያችሁት ፎቶ ወደዚህኛው የመጣው ማለት ነው። በጣም ቆንጆ የጸጉር ዘይት ነው። ማግኘት ለምትፈልጉ ባዮ ላይ ስልክ አለላችሁ ደውሉ። እንግዲህ በውስጡ አምላ ፓውደር፣ ክሎቭ እንዲሁም ሞሪንጋ፣ የተለያዩ ኦሊቭ ኦይል፣ የተለያዩ ጸጉራችሁን የሚያሳድጉ፣ የሚያለሰልሱ፣ የሚያበዙ እንዲሁም የጸጉራችሁን ቅል ፎረፎር እንዳይኖርባችሁ የሚያደርጉ ናቸው። ለምሳሌ አምላን ብንመለከት አምላ ጸጉራችሁን የደም ዝውውር በማፋጠን ጸጉራችሁን እንዲያድግ፣ ጸጉር ከስሩ እንዳይነቃቀል ያደርጋል። ሞሪንጋ ጸጉራችሁን ያለሰልሳል፣ የጸጉራችሁን እድገት ያፈጥናል። ክሎቭ ጸጉራችሁን እንዲረዝም ያደርጋል፣ እንዲሁም ቆዳችሁን ጤንነት ይጠብቃል። እንግዲህ ዋናውና ትልቁ ነገር ቢኖር ጸጉራችን እንዲያድግ ከሚያደርጉልን ነገሮች እንግዲህ ንጹህ የሆነ የራስ ቅል ሲኖረን ነው ማለት ነው። ስለዚህ ክሎቭ እሱን ያደርግልናል። ኦሊቭ ኦይል ጸጉራችን እንዲያድግ ያደርጋል፣ እንዲለሰልስ፣ ሻይን እንዲያደርግ፣ ወዘና እንዲኖረው ያደርግልናል ማለት ነው። እንግዲህ ከብዙ በጥቂቱ እነዚህን አልኳችሁ እንጂ በጣም ብዙ ሌሎች ሀርቦች አሉት። በየተለያየ ቪዲዮ ፖስት አደርግላችኋለሁ። አሁን እንግዲህ ዛሬ የምንሄደው ምንድነው ስለ አጠቃቀሙ ነው። የቪሊዮራ ሄር ኦይል አጠቃቀም አንደኛው የሆነው ከሌሎች ማስክ ጋር ከአቮካዶ ሊሆን ይችላል፣ ከሙዝ ሊሆን ይችላል፣ ከቡና ጋር ሊሆን ይችላል። እንዴት እንደምንጠቀመው ነው እንግዲህ የምነግራችሁ። እኔ በዛሬ ቪዲዮ የምጠቀመው ምንድነው ከአቮካዶ ጋር ነው ማለት ነው የተጠቀምኩት ያለሁት። አቮካዶን ከፈጫችሁ በኋላ ኦሊቭ ኦይል ቪሊዮራ ሄር ኦይል ታረጋላችሁ እስከሚበቃችሁ ድረስ ከመጠቀማችሁ በፊት። እንግዲህ ቪዲዮ ላይ እንደምታዩት መጀመሪያ ጸጉራችሁን ውሃ አርሱት። እኔ አርሼ እያበስኩት ነው ያለሁት። እሱን ካደረጋችሁ በኋላ ነው እንግዲህ መጀመሪያ ቆዳችሁን ዋርም አፕ አድርጉት። እንደዚህ ማሳጅ፣ ውሃ መርጨት ምናምን ግድ ነው። ከዛ አሁን ያዘጋጀሁትን ቡና ትንሽ ጨምሬበታለሁ። ያልነገርኳችሁ ነገር ቢኖር ያው ስክራብ እንዲያደርግልኝ ስለፈለኩኝ ነው ቆዳዬን። ነገር ግን አቮካዶና ቪሊዮራ ኦይል እንዲሁም ቡናን የተጠቀምኩት ማለት ነው። እንደ ምርጫችሁ ቡና መጠቀም ትችላላችሁ። ከተቀባው በኋላ እንግዲህ በደንብ እንደዚህ ማሳጅ እያደረግኩት ነው ማለት ነው። በደንብ ማሳጅ አድርጉት። በደንብ ጸጉራችሁ ቆዳችሁ እስኪገባ ድረስ በደንብ ማሳጅ አድርጉት። በጣም የሚገርም ቅባት ነው። ሞክሩት። በእርግጠኝነት ጸጉራችሁ ላይ ለውጥ ታያላችሁ። እስከ 4 ወር ድረስ ጸጉራችሁ የሚታይ ለውጥ ታዩበታላችሁ። ግን ጸጉር በጣም ኮንሲስተንሲ ይፈልጋል። በቋሚነት ጸጉራችሁን ልትንከባከቡት ይገባል። ውሃ ልታጠጡት ይገባል። ዘይት ልታጠጡት ይገባል። ማሳጅ ልታደርጉለት ይገባል። እሱ ሁሉ ካረጋችሁ በእርግጠኝነት ለውጥ ታመጣላችሁ ማለት ነው። እና ከተቀባን በኋላ እንግዲህ ደግሞ በፔስታል ሸፍነዋለሁኝ ማለት ነው። ፔስታል ወይ ደግሞ ሻሽ ነገር ትሸፍኑታላችሁ። እኔ ለ2 ሰዓት ነው የቆየሁበት። እንግዲህ ያው ጊዜ ስለነበረኝ ለ2 ሰዓት ቆይቼበታለሁ። ለ2 ሰዓት በጣም የሚገርም ማስክ ነው። እኔ በጣም ተመችቶኛል። ጸጉሬ እንዲለሰልስ አድርጎታል ማለት ነው። ግን እዚህ ጋር እንደምታዩት በደንብ እስኪጠፋ ድረስ ነው እኔ ማሳጅ ያደረኩት። በደንብ የተቀባሁት ምን እንደሆነ እስከማይታወቅ ድረስ በደንብ አድርጌ ማሳጅ አድርጌ ነው እንግዲህ በፔስታል ሸፍኜ የመጣሁት። ከውስጡ ጨርቅ አለው እንደምታዩት። እሱ በደንብ ነው የሚያፍነው። በደንብ አድርጎ አፍኖልኛል። ቆንጆ አድርጎታል። ከዛ ታጥቤ አሳያችኋለሁ። ቅባቱን መግዛት ለምትፈልጉ 22 ተሻብ ህንፃ መዳን ኮሌክሽን ላይ ታገኙታላችሁ። እንዲሁም ስልክ አለላችሁ፣ ደውሉ። ትንሽ የሻይ ረፍት ካረኩኝ በኋላ ታጥቤ መጣሁኝ። ሁለተኛው አጠቃቀም ደግሞ በጣም በስሱ የጸጉራችሁን ዛላና ስሩን ቀቡት፣ ዘይቱን ማለት ነው። በጣም ቆንጆ ቅባት ነው። አብራችሁኝ ስለነበራችሁ አመሰግናለሁ። ላይክ፣ ሰብስክራይብ እያደረጋችሁ ቻናሌ ጋር ቆዩ። በጣም ብዙ የሚያስፈልጓችሁን ነገሮች እየነገርኳችሁ ቆያለሁ። አሁን ከዚህ ካረኩት በኋላ እንግዲህ
ፕሮቴክቲቭ ሄር ስታይል ነው ማለት ነው የምጠቀመው። በጣም የምወደው ይሄንን ፕሮቴክቲቭ ሄር ስታይል። ስለዚህም ሌላ ቀን ቪዲዮ ሰራላችኋለሁ ስለ ፕሮቴክቲቭ ሄር ስታይል። አመሰግናለሁ አብራችሁኝ ስለነበራችሁ። ባይ